ነው ምናምን ምንም ደምህ ወይ ኤ ነው ወይ ቢ ነው ወይ ኦቢ ምናምን ነው ደምህ ምንድን ነው ውሸታ የምን አባት ደማዊ ማንነት ነው የኛ ብሔር ፕሪሞርዲያል ምናምን ምንም አታሽሙ ነው ደም ካነሰ ይሰጣሃለሁ ደም ካነሰ ሰጣሃለሁ ልክ ነው ኦሮምኛ ቋንቋ መማር አለበት ትግረኛ መማር አለበት ቋንቋ is very important ዛሬ አንድ የኦሮሞ ልጅ ኦሮምኛ ቋንቋ አቀላጥፎ ቢናገርና አማርኛ አቀላጥፎ ቢናገር አድቫንቴጆቹ እኩል ናቸው በዛ ላይ ትግረኛ የሚናገረው ሲጨምርበት ባለበት ሀገር እንግሊዝኛ እዛ ላይ ደግሞ ፈረንሳይኛ ሲጨምርበት እዛ ላይ አረብኛና ቻይንኛ ደግሞ ከቻልክ ማይ ፍሬንድ ቋንቋ ራሱን በቻለ መንገድ ብቻውን ቋንቋ ብቻውን ራሱ ዲግሪ ቋንቋ መግባቢያ ነው አንዳንዱ አለ ጭነውብኛል ይላል ስንፈልገው ይኖር ነው እንደኛም ቢጨመር እንደኛም አረብኛም ምን ትላላችሁ ቻይና እስማራ አመዶ በዚህ ቅልጥፍና ላይ የውጭ ሀገር ፓስፖርት ይዘ ቻይንኛ አቀላጥፈው ብትናገር ዝም ብለህ ቻይና ሄደ ደላላ ብትሆን ብዙ ገንዘብ ታገኛለህ ኢትዮጵያውያን ነጋዴዎች ይመጣሉ የነሱን የማስተርጎም ስራ ሰራለ ከዚህ ዕቃ ትጭናለህ ታስጭናለህ ኮንቴነሩ ደረሰ አልደረሰ ይሄው ምናምን እያለ ቋንቋ ለመቻል ብቻ ብዙ ገንዘብ ሰራል አሜሪካ ውስጥ ዩሮፕ ውስጥ ተቀምጠህ እንደፈለክ የመዘዋወር ነፃነት ኖሮ ታስረ የተቀመጥከው ቋንቋ ባለመቻልህ ቋንቋ ከፍለን መማር አለብን ስለዚህ እኔ ይታ ጥሩ ነው በጣም ደስ የሚል ነገር ነው በዛው መጠን ሌሎች ቋንቋዎች እንዲህ ማደግ አለባቸው ዓለም ወደ ቻይና ፊቱን እያዞረ ያለው ብቻ ነው እኛም ሄደን መማር እንችላለን ይቻላል ቀጣይ ይሄ ወደ መልታይ ፖላር ሲስተም ውስጥ እየገባ ነው የአንድ ፈረስ ግልቢያ እየቀረ ነው ቻይና ያልኩት ሀገር ራሽያ ይሄ ወደ የአንድ ሀገር የበላይነት ቀርቶ አሁን ሶስት ሱፐር ፓወርፉል ሀገሮች ተፈጥረዋል ኦልሬዲ ስለዚህ ቻይና ከቻይና ጋር መሰለፍ ቻይና ቋንቋ መልመድ በጣም ብዙ ጥቅም አለው የቻይና ቋንቋ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ ሊካተት ነው የቻይና ቋንቋ ትምህርት በቀጣይ 5 ዓመታት በኢትዮጵያ ለማስተማር ያን የሚያስችል የሁለትዮሽ ስምምነት ተፈጽሟል የትምህርት ሚኒስትር ዴኤታ ክንድያ ገብረ ህይወት ፕሮፌሰር ናቸው እንዲሁም በኢትዮጵያ የቻይና አምባሳደር ቺንሃይ ስምምነቱን ተፈራርመዋል ስምምነቱ በሁለቱ ሀገራት መካከል እያደገ የሚገኘውን የባህል የትምህርትና የህዝብ ለህዝብ ግንኙነት ትብብር የበለጠ ለማጠናከር ያስችላል ተብሏል የአማርኛ ቋንቋ ትምህርት በቻይና ዩኒቨርሲቲዎች እየተሰጠ መሆኑ በነገራችን ላይ ዩኤፍቲ ዩኒቨርሲቲ ኦፍ ቶሮንቶ ግዕዝ ቋንቋ ያስተምራል ታውቃላችሁ ፋራ መስሎኝ እንደ ጀርመንም እንደዚሁ አማርኛ ቋንቋ ይሰጣል ገባችሁ I think የፖፕ ሙዚቃ አቀንቃኙ ኢትዮጵያዊ The Weeknd ለዩኤፍቲ ለግዕዝ ቋንቋ ትምህርት ዲፓርትመንት $50,000 ዶኔት እንዳደረገ አውቃለሁ ስለዚህ ዩኤፍቲ ትሄዱ የግዕዝ ቋንቋ ካሪኩለም ተቀርጾ ይማራሉ ነጮቹ I think እንግሊዝም እንዳለ አውቃለሁ እኛ ሀገር ብቻ ነው የኛ ሀገር ፖለቲከኛ ብቻ ነው ቋንቋን እንደ ጥቃት የሚቆጥር ቋንቋ ተማር ኦሮምኛ ተማር ስትለው ጭቆና አይመስልም አማርኛ ተማር ስትለው ጭቆና አይመስልም አንዳንዶቻችሁ ጭነውብን ነው ትላለህ የሚጫን ነገር ይጫነብን ስንት ነገር ተጭነውብን የለን ቋንቋች ለምን ነው ራስ ላይ መጫን ያለብን ጭነውብን አግኝተህ ነው ለምን ነው ራስ ላይ መጫን ያለብን ያግባባል ሰው ይሄ በጣም አሪፍ ነገር ነው የአማርኛ ቋንቋ ትምህርት በቻይና ዩኒቨርሲቲዎች የሰጠ መሆኑ የተገለጸ ሲሆን በአዲስ አበባ ዩኒቨርሲቲ የኮንፊሽየስ ኢንስቲትዩት የቻይኛ ቋንቋ ትምህርት በሰርተፍኬት ደረጃ ስልጠና እየተሰጠ ነው ከዚህ ቀደም ነግሬያቸዋለሁ አዲስ አበባ ዩኒቨርሲቲ የቻይና ቋንቋ ትምህርት በሁለተኛ ደረጃ ትምህርት ቤቶች ይህንኑ ለማስፋፋት ከአዲስ አበባና ከኦሮሚያ ትምህርት ቢሮዎች ጋር በቅርቡ ስምምነት መፈጸሙ ይታወሳል አንድ ሰው አስባችሁታል
አማርኛ ከቻለ አንድ የኦሮሞ ልጅ አማርኛ ከቻለ በዛ ላይ ኦሮምኛ ይችላል፣ በዛ ላይ ቻይንኛ ሲጨምርበት ሌሎች